እናመሰግናለን። እግዚአብሔር ይስጥልን። አዎ ያው እንግዲህ መጀመሪያ እኔ ከልጅነቴ ያው ገበሬ ነኝ፣ አርሶ አደር ነኝ። ምንም አላውቀውም። እኔ የሚያውቀው ነገር የለም። ይሄን ቦታ እያረስኩ የነበርኩበትን ቦታ ይሄ ነው የሚያርሰው። ድሮ ከልጅነቴ ይሄን እያረስኩ ባለው ሰዓት ነው እንግዲህ እኔ የሚያውቀው ነገር የለም። ገበሬ ነኝ። አማርኛ አልችልም፣ አልተማርኩም። ትንሽ ትምህርት ደረጃ ትንሽ ነው፣ በጣም አነስተኛ ትምህርት ተምራለሁ። ግን እግዚአብሔር እንግዲህ ለራሱ ያው ለማስተማርም መብት አለው፣ ጥበቡን ለመግለጽንም መብት አለው። ሁሉንም የማድረግ ኃይል እግዚአብሔር ይኖረዋል። ቀጥሎ ደግሞ ይሄን ታሪክ ይሄን እንግዲህ ለማምጣት እግዚአብሔር ከልጅነቴ ካለው አንፃር አንስቶ አሁን ብዙ አመታቶችን እየቆጠርን ያለነው እንግዲህ ይሄ ከተደረገ ኋላ ከዚህ ተነስቶ ወደ ቤት ያለውበት እየሄደ ያጮሄ ያወጣ መንገድ ላይ ያንገላታ እየቀጣ እየገረፈ ሰው አላመነም። እሱ የራሱን ያው ለማሳመን ብዙ ጉዳቶቹን አድርሶ ታመመ። ከዛም ደግሞ ያለውን ንብረት ሁሉንም ጨርሶ እኔ ጋር እንግዲህ የማወራው እሱ ነው። ማንም እንግዲህ አላወቀም። የዛን ጊዜ ምን መሆኑን ያላወቀው ይሄ መምጣቱን ይሄ ታሪክ እግዚአብሔር የራሱን ታሪክ የራሱን ጸጋ ይሄ መገለጹን ማንም አላወቀም። እግዚአብሔር በቤቴ ብቸኛ ሆኜ እያለሁት ቤቴን ገብቶ ማታ ሌሊት እንቅልፍ ከልክሎ መውጫ መግቢያ ከልክሎ ሳስጨንቀኝ ሳስቸግረኝ ማንም አላወቀም። ይሄን እንግዲህ እግዚአብሔር ግልጽ አድርጎ አደባባይ አውጥቶ ስሉም ሰዎች ምክንያቱም አላወቁም። ሰውየው እብድ ነው አብዷል ነው ያሉት። ቀጥሎም ደግሞ ሰዎቹንም እየመከርኳቸው ተው፣ ይሄ አይደለም እግዚአብሔር ነው ይሄንን ምን ዓላማ ይዞ እንደመጣ እኔ አላውቅም። እኔም ለራሴ የገርሞኛል እያልኩ አደባባይ አውጥቶኝ እዛም ብዙ አደባባዩ ላይ ቤተክርስቲያኑ ያለበት ቦታ ላይ እዛ 40 ቀንና 40 ሌሊት እዛ አቆይቶኛል። አቆይቶ ቤትን ስራ ከቤት ውጣ ቤትን ትሰራልኛለህ ብሎ ሳናግረኝ ሳስጨንቀኝ ሳስቸግረኝ ማንም የዛን ጊዜ አልነበረም። ብቸኛ ሆኜ ሜዳው ላይ ሄጄ ቀኑን ማታውን እዛ እየኖርኩ ቤትን ተከልክዬ ልጆችን ተከልክዬ ስራውን የኔም ስራ የራሴን ግል ስራ ተከልክዬ ይህን ሳስጨንቀኝ ሳስቸግረኝ ህዝቡን እስከ ወጡና ይህን ታሪክ እግዚአብሔር የሚያደርገውን ታሪክ ይህን እስከ ስሙበትን ይህን እስከ አብሬን በጋራ እናወራና ይህን እንስራ ያልኩ ሰጮው ሰውን አልሰማም። እንግዲህ እግዚአብሔር ይኸው መጨረሻ ደግሞ ይህን ለማድረግ ፈልጎ ይሁን ይህን ለማሳየት ፈልጎ ይሁን ሁሉንም ነገር አሁን አድርጎልኝ ገና እንግዲህ ህዝቡም ወደ እምነት ትንሽ ትንሽ እየመጡ ነው። እኔንም ማመን እየመጡ ጥሩ መንገዶችን እየሄድን ያለንን እንጂ ከዚህም በፊት በጣም ብቸኛ ሆኜ በጣም ተቸግራለሁ፣ በጣም ልፍቻለሁ። በጣም እግዚአብሔር ሳስጨንቀኝ እግዚአብሔር እንደውም እንደ እብድ ሲያዞረኝ ነው የቆየሁት እና አሁን ነው ገና ሰው አሁን አምኖ ወደ እኔ የመጣሁበት ቦታ ይሄን ለማስከለል ጸበሉን ያመጣ ብዙ ህዝብ ነው ተከትሎ የመጣ መጥቶም ይሄ ቦታ ደርሶ እኔ ጋር እየተከራከሩ ተው ይሄ እኛን እግዚአብሔር እኮ ለጥቅም ነው
እኛን ይሄ እንደ ለማድረግ የቻለው እኛን ምናልባት ለመምረጥ የቻለው እግዚአብሔር ለራሱ በመውደድ ነው እና ይሄን ሁላችንም በጓራ እንግዲህ ብናደርግ አውርተን ብንሰራ አይሻልም እንደ እያልኩ ባለው ሰዓት ሰዎቹ አላመኑም እና መጨረሻ ላይ ያለውን ንብረት ጨርሶ ቤት ውስጥ ከብት የነበረውን ሁሉንም ገሎ ጨርሶ ወደ ህይወቴ ስመጣ ሃኖ እንግዲህ ሰዎች ቤቱንም አብረን እዛ ቤተክርስቲያኑንም ሰርተን ያው ታቦተ ሕጉንም እግዚአብሔር ያው ምርጥ አዞ አምጥቶን አስገብተን አሁን እንግዲህ ይሄው ብዙ አመት እዚህ ጋር እያገለገልኩት ነኝ። የትም አልንቀሳቀስም። እዚህ ቦታው ላይ ነኝ ያለሁት። እሺ አባታችን፣ ይሄ ጸጋው አገልግሎቱ የተሰጠውት የፈውስ የተአምራት ጸጋውን አሁን ህዝቡ አምኗል፣ አይቷል፣ አረጋግጧል። ስለዚህ ወደ እርሶ እየመጣ ነው፣ እያገለገሉም ነው አሁን አይደለ? ወደ ኋላ ወደ መነሻዎት ነው ማወቅ የፈለኩት። ይሄኛውን በሰፊው ስለምናወራው ስለምጠይቀውት መጀመሪያ ፕሮቴስታንት ነበሩ፣ ከዛ ነው የመረጠውት ወይስ ከድሮም እግዚአብሔር ከርሶ ጋር ነበረ? ይሄን ይለይልኝ። አይ ድሮ እኔ ፕሮቴስታንትም አይደለሁም። ያው እምነቴ ድሮ ምንም እምነት ውስጥ እኔ አልገባው። ወደ ፕሮቴስታንትንም አልሄድኩም፣ ወደ ኦርቶዶክስንም አልሄድኩም። ዝም ብዬ ያው አይዛብ ነኝ፣ ምንም አላውቅም። የዛን ጊዜ መጥቶም ፕሮቴስታንቶች መጥቶ ያው ሃይማኖት እኔ ለማስገባት በጣም ጥረት አድርጓል። እኔ መጀመሪያ ወደ ፕሮቴስታንት ግባ ብለው ሰብኳል። ስብከት ቤት መጥቶ ሲያሰብኩ እኔ ምንም አልፈልግም፣ እግዚአብሔር የምለውን እኔ በራሴ ጊዜ ነኝ የምመራው እንጂ በሰው አልመራም ብዬ ነው እምቢ ያልኩት ለነሱ። እምቢ ብዬ ባለውት ነው እንግዲህ ዝም ብዬ ነኝ ያለሁት። ምንም ወደ ሃይማኖት ውስጥ አልገባውም። ከዛ ቀጥዬ ወደ 92 ነው ወደ ኦርቶዶክስ የገባሁት። 92 ኦርቶዶክስ ለመግባት እንኳን እዚህ ቦታ ላይ ሆኜ አይደለም፣ እኔ በሆነ ምክንያት ሰው ጋር ትንሽ ተጨቃጭቄ ተጣልቼ ወይኔ ቤት ነበርኩ የዛን ጊዜ። 91 ወይኔ ቤት ገብቼ 92 ነው እዛው ማረሚያ ቤት ነው ሃይማኖቴን ያስኩት። ቆዩልኝ። ከሰው ጋር ተጨቃጭቄ ማለት መጨቃጨቅ አያሳስርም? ወንጀል ሰርተው ነበር? አዎ ትንሽ ወንጀል ሰርቻለሁ። ምንድነው እሱ? ያው ሰውን መትቻለሁ። እሺ ጥሩ። ትንሽ ሰውን በመምታት ነው። አካል አጎደሉ? አካል አጎደልኩ። እሺ። እዚህ በሆነ ምክንያት ነው እዚህ ጸበሉ ዳር ላይ ወደ ላይ በኩል ጫካ እኔ ከሰዓት መጥቼ ትንሽ እንጨት ስቆርጥ ነው መጥቶ ለምን ትቆርጣለህ በማለት ነው። በዛ ነው በዛ ምክንያት ትንሽ ተጨቃጨቅንና ያው እኔን ቀረበ ያዝ በቃ በዛው ተው በማለት ነው ትንሽ መታው። ያው አካል አጎደልኩ። በዛ መስረት ነው ያው ውሳኔ አግኝቼ 91 ገባው። በ92 ነው እንግዲህ ወደ ኦርቶዶክስነትን እዛው ነው ተነስቼ ሃይማኖቴን ጣዕም ያወቅኩት። ከዛ እንግዲህ ወደ 96 ነኝ የተፈታሁት ከማረሚያ ቤት 96 ሚያዝያ 6 ተፈታው። ከዛ መጣው 97 98 99 እንደዚህ በቃ ስቀጥል ነው እንግዲህ ይሄ እንግዲህ መምጣት ይሄ ጥሪ መምጣት ይሄ ጥሪ መጣ። ቤት ገባ። ማስጨነቅ ጀመረ፣ ማስቸገር ጀመረ፣ ማውጣት ጀመረ ከቤት አስሮ እጄን ወደ ኋላ አስሮ አሳልፎ አስሮ ማስረጃዎች እንደዚህ አስጠርቶ ማታ እንደዚህ በነሱ ፊት ነው ያወጣኝ። አውጥቶ እዚህ ጸበሉ ዙሪያ አምጥቶ እያዞረ ምን ያለ በቃ ጫካ ውስጥ ይዞ እየሄደ እየቀጣ እየገረፈ ዛሬ እንግዲህ ለዚህ አብክቶኝ። አካላዊ ቅጣት ነው አሁን ሲገርፈውት ይታየውታል? ለኔ ይታያል። ለሌላው ይታያል እንዴ? ለኔ ይታያል እኮ አስሮ እግሬን ወደ እጄን ወደ ኋላ አሳልፎ አስሮ እኮ ነው መንቀሳቀስ። እንግዲህ ዮሐንስ ነው ማን ይሆናል? በጣም ጥሩ መጥቶልኝ። ዮሐንስ ነው መጥምቀ መለኮት ዮሐንስ፣ መጥምቀ መለኮት ቅዱስ ዮሐንስ ነው።
እኔ ዮሐንስ ነኝ መጥመቀ መለኮት ቅዱስ ዮሐንስ ነኝ በማለት ነው ራሱን ለኔ ግልጽ አድርጎ ነው እንጂ በምንኛ ነው እኔ መጥመቀ መለኮት ዮሐንስ ነኝ የካህኑ ዘካርያስ ልጅ ነኝ የኤልሳቤጥም ልጅ ነኝ ክርስቶስን በባህረ ዮርዳኖስ ያጠመቅኩት እኔ መጥመቀ መለኮት ዮሐንስ ነኝ ብሎ ራሱን ሲገልጽልዎት በምንኛ ቋንቋ ነው? ሁሉንም ቋንቋ አሁን ግዕዝንም እንግሊዘኛንም አማርኛ ሁሉንም እኔ ነኝ ማስተምረው። አንተን ማንም አያስተምርም፣ እኔ አስተምሬ ነው የምወስደው። ከየት መጣክ? እኔን እንደዚህ ለማድረግ ከየት ነው የመጣከው? አንተ እንዴት ሳላውቅ እንዲ ታረግልኛለህ? እኔ ስል እኔ አንተን ወድጄ ነው፣ አንተን አፍቅሬ ነው፣ አንተን ገና ለአገሩ ለኢትዮጵያ ገና አንተን አረጋለሁ። ገና ምን አረጋለሁ? ለአገሩ ለኢትዮጵያ ድነት ፈውስ እንድትሰጥ የኔ ባሪያ እንድትሆን አንተን አረጋለሁ ብዬ ወድጄ ነው ወደ አንተ የመጣሁት እና አሁን ባንተ ተነስቶ አገሩ ይሄ ይቀየራል፣ ይሄ አገሩ ይለወጣል፣ ብዙ ሰው ድነትን ያገኛል፣ ምሕረትን ያገኛል፣ ገና ኢትዮጵያ ብዙ ህዝብ ይሄ ቦታ ላይ ይመጣል ብሎ ያው ግልጽ የነገረው ግልጽ ታይቷል። እንግዲህ ግልጽ ያው እግዚአብሔር በሚያውቀው ሁሉም አሁን አይቶ ሁሉም አምነዋል። እኔ የዛን ጊዜ ማውራውን እንደ ቀልድ ነው። አሁን ግን ያው እግዚአብሔር የተመሰገነ ይሁን እሱ ባደረገው እሱ ባወጣው እሱ ባበጃጀው አሁን ትልቅ እንግዲህ አገራችንም እውነት ተቀይሯል። ዮሐንስ ክብሩ ይብዛው። ጥሩ ህዝብ እዚህ ቦታ ላይ ጥሩ አንካሳዎች ጥሩ ታማሚዎች ተነስተዋል፣ ድነዋል። እኔ ያየሁት ነኝ እና እግዚአብሔር ያው የሚያደርገው የራሱ ስራ እግዚአብሔር መስራት ማንንም አይከለክለውም። በጣም